እነዚህ 5 ባህሪያት ያሉት ወንድ በፍጹም ብቻውን አይሆንም። አንተስ አሉህ? እስኪ አንድ እውነተኛ ጥያቄ ልጠይቃችሁ። አንድን ወንድ ምናልባት ጓደኛ፣ የሥራ ባልደረባ ወይም የገዛ ወንድም ሊሆን ይችላል አይተህ ገርሞ ያውቃል? ለምንድን ነው እሱ ሁልጊዜ ፍቅር የማይለየው? ለምንድን ነው ሁልጊዜ በዙሪያው ሰዎች የማይጠፉት? ለምንድን ነው የሚያገኛቸው ሴቶች ሁሉ የሚወድቁለት? መልኩ ስለማረካቸው ብቻ አይደለም፣ ገንዘብ ስላለውም ብቻ አይደለም፣ ግን እሱ ማንነቱን ስለሚወዱት ነው። ከዚያ ደግሞ ራስን ተመልክተሃል፣ ሞክረሃል፣ ያለውን ሁሉ ሰጥተሃል፣ ታማኝ ነበርክ፣ ተገኝተሃል፣ ግን አሁንም መጨረሻ ብቸኝነት ሆነ። አሁንም ምንድን ነው ችግሬ ብለህ ራስን ጠይቃለህ። ዛሬ ማንም ሰው የማይነግርህን እውነት ልንገርህ። በአንተ ላይ ምንም የተበላሸ ነገር የለም፣ ግን አንድ የሚጎል ነገር ሊኖር ይችላል። ዛሬ እሱ እናስተካክለዋለን። ምክንያቱም 5 ባህሪያት፣ ጥልቅ ስሜታዊና የማይታዩ የሚመስሉ ባህሪያት፣ ሁልጊዜ ከሚወደድ ወንድና ሁልጊዜ ከሚተወው ወንድ መካከል ልዩነት ይፈጠራል። ይህ ቪዲዮ ሲያልቅ ከነዚህ ውስጥ የትኞቹ እንዳሉ የትኞቹን ደግሞ መገንባት እንዳለብህ በትክክል ታውቃለህ። ከኔ ጋር ቆይ፣ ምክንያቱም ይህ ቪዲዮ በዚህ ዓመት የምታየው እጅግ አስፈላጊ ነገር ነው። ወደዚህ ቻናል እንኳን ደህና መጣችሁ። ስለ እውነተኛ የፍቅር ግንኙነት፣ ስለ እውነተኛ ስሜቶች፣ ስለ እውነተኛ እድገት የምነጋገርበት ቦታ ነው። የዛሬው ርዕስ ለረዥም ጊዜ ላወራበት የፈለኩት ነገር ነው። ዝም ብሎ ወቅታዊ ስለሆነ አይደለም፣ ወይም ብዙ ተመልካች የሚያገኝ ስለሆነ አይደለም። ነገር ግን በጣም ብዙ ጥሩ ወንዶች በዝምታ ሲሰቃዩ ስላየው ነው። በጥልቀት የሚወዱ ግን ሁልጊዜ የሚሸነፉ ወንዶች፣ ደግ ወይም ካይንድ የሆኑ ግን ዋጋ የማይሰጣቸው ወንዶች፣ እውነተኛ ፍቅርን የሚፈልጉ ግን ሁልጊዜ የተሳሳቱ ነገሮችን የሚስቡ ወንዶች እና በእውነት አምናለሁ እነዚህ ወንዶች ዛሬ የምነጋገርባቸውን 5ቱም ባህሪያት ቢረዱ ኖሮ ሕይወታቸው ሙሉ በሙሉ ይለወጥ ነበር። ይህ የማታለያ ዘዴ ዝርዝር አይደለም። ይህ እንዴት ሴቶችን መቆጣጠር ይቻላል የሚል ቪዲዮም አይደለም። ይህ ከዛ በላይ ጥልቅ የሆነ ነው። ይህ አንድ ወንድ ስለ ማንነት ወይም ካራክተር የሚናገር ነው። ምክንያቱም በቀኑ መጨረሻ ትክክለኛዋ ሴት በፍቅር የምትወድቀው በመኪና በፀጉር አቆራረጥ ወይም በኢንስታግራም ገጽ አይደለም። እሷ በፍቅር የምትወድቀው በስብዕና ነው። እንግዲያውስ ወደ ጉዳዩ እንግባ። ባህሪ 1፣ ስሜታዊ መረጋጋት ወይም ኢሞሽናል ስቴቢሊቲ። ብዙ ጊዜ ምሳሌ ስለማደርገው ስለ ዳንኤል ስለሚባል ሰው ነው ዛሬ የምነግራችሁ። ዳንኤል የ29 ዓመት ወጣት ነው። መልካም ጥሩ ስራ ነበረው። ሲፈልግ ደግሞ ተጫዋች። በወረቀት ላይ ሲታይ እሱ ፍጹም የትዳር አጋር ነበረ። ግን የጀመራቸው ግንኙነቶች ሁሉ በተመሳሳይ መንገድ ያበቃሉ። የመጀመሪያዎቹ 2 ወይም 3 ወራት አስደናቂ ናቸው። ከዚያ ግን አንዲት ትንሽ ነገር ትፈጠራለች። ፍቅረኛው ከሌላ ወንድ ጋር ታወራለች፣ ወይም የቀጠሮ ፕሮግራም ትሰርዛለች፣ ወይም እሱ የሌለበትን ፎቶ ትለጥፋለች። በዚህ ዳንኤል ይናደዳል። ሁልጊዜ በኃይል አይደለም፣ አንዳንዴ ጭልጥ ብሎ ይጠፋል። ለቀናት ዝም ይላል፣ ወይም እኩለ ሌሊት ላይ 40 መልእክቶችን ይልካል፣ ወይም ደግሞ በፍጹም ያልሆኑ ነገሮችን በመጠራጠር ይከሳታል። እናም እያንዳንዱ ሴት በመጨረሻ የምትለው አንድ አይነት ነገር ነበር፣ ዳንኤል እወድሃለሁ፣ ግን ስሜትህን መቋቋም አልቻልኩም። ዳንኤል ያልተረዳው አሰቃቂ እውነት ይሄ ነው። ሴቶች ኢሞሽናሊ አናቬለብል ወንድን አይተዉ። ሴቶች የሚተዉት ስሜቱ የማይረጋጋ ኢሞሽናሊ አንስቴብል ወንድ ነው። በእነዚህ መካከል ትልቅ ልዩነት አለ። ስሜታዊ መረጋጋት ማለት ምንም ነገር አይሰማህም ማለት አይደለም። ቀዝቃዛ ወይም ራቅ ያለ ሰው ነህ ማለትም አይደለም። ትርጉሙ ህይወት ስትናወጥና ህይወት በእርግጥ ታናውጣለች ስትፈራርስ ማለት ነው። እየተጎዳህም ቢሆን እሷን አትቀጣጥል። ቅናት ቢሰማህም እንኳን ወደ ጦርነት አትቀይረውም። ፍርሃት ቢሰማህ እንኳን አትሸሽም። የስነ ልቦና ባለሙያዎች ይህንን የስሜት መቆጣጠር ወይም ኢሞሽናል ሬጉሌሽን ይሉታል። እናም ጥናቶች እንደሚያሳዩት ስሜትን መቆጣጠር ለጤናማና ዘላቂ ግንኙነት ዋናው ነገር ነው። አንዲት ሴት ስሜቱ ከተረጋጋ ወንድ ጋር ስትሆን ደህንነት ወይም ሴፍ እንደሆነች ይሰማታል። እናም ደህንነት ደስታም አይደለም፣ ገንዘብም አይደለም፣ ውጫዊ ሀብትም አይደለም። ደህንነት አንዲት ሴት ስሜቱ ከተረጋጋ ወንድ ጋር ስትሆን ደህንነት ይሰማታል ወይም ሴፍ እንደሆነች ይሰማታል። እናም ደህንነት ደስታም አይደለም፣ ገንዘብም አይደለም፣ ውጫዊ ውበትም አይደለም። ደህንነት ነው አንዲትን ሴት እንድትቆይ የሚያደርጋት። ራስን በታማኝነት ጠይቅ።
ስትጎዳ ምን ታደርጋለህ? በግልጽ ትናገራለህ ወይስ ትናደዳለህ? ወይ ዝም ብለህ ትዘጋለህ? ለደረሰብህ ህመም እሷ ዋጋ እንድትከፍል ታደርጋታለህ? ምክንያቱም የራስን ስሜት እንዴት ማስተዳደር እንዳለብህ ካልተማርክ በእውነት የሚያስቡልህን ሰዎች ማጣትህን ትቀጥላለህ። ይህ ነው እንግዲህ ለአብዛኛው ወንዶች ሁሉንም ነገር የሚለውጠው። ሁለተኛው ባህሪ ደግሞ እውነተኛ መገኘት ወይም ጄኒዩን ፕሬዘንስ የምንለው ነው። በዚህ ዘመን አብዛኞቹ ወንዶች በአካል ክፍል ውስጥ ቢኖሩ በስሜት ግን ሌላ ቦታ ናቸው። እሷ ታወራለች፣ እሱ ስልኩ ላይ ነው። እሷ ስለ ውሎዋ ታካፍለዋለች፣ እሱ ስለ ስራዋ ያስባል። እሷ ለመቀራረብ ትሞክራለች፣ እሱ ግን ሳይሰማት ዝም ብሎ ራሱ ይነቀንቃል። እሷ ደግሞ ይህን ታውቃለች፣ ሁልጊዜም ይሰማታል። አንዲት ሴት ልቤን የሰበራን ነገር ነግራኝ ነበር። እንዲህ አለች፣ ለ3 ዓመት ሙሉ በሙሉ አብሮኝ ካልነበረ ወንድ ጋር ኖርኩ። ሳወራው አይኖቹ ሌላ ቦታ እንደሆኑ በግልጽ ይታየኝ ነበር። ቀስ በቀስ ለሱ እንደማልታይ መሰማት ጀመረኝ፣ ልክ ከግድግዳ ጋር እንደማወራ ያህል። በመጨረሻም ስሜቴን ማካፈል አቆምኩኝ። ማካፈሌን ሳቆም ደግሞ ፍቅረኛ መሆናችን አበቃ። የተለያዩት በታላቅ ጠብ ወይም ትልቅ ምክንያት አልነበረም። የተለያዩት ቀስ በቀስና በዝምታ በመራራቃቸው ነበረ። አብሮ መሆን ወይም ፕሬዘንስ ስልክን ማስቀደም ብቻ አይደለም። ትርጉሙ በዚህ ቅጽበት እሷን በዓለምህ ውስጥ እጅግ በጣም አስፈላጊዋ ነገር እንደሆነች እንዲሰማት ማድረግ ነው። ይህ ዛሬ በጣም ብርቅ የሆነ ነገር ስለሆነ አንዲት ሴት እውነተኛ መገኘት ያለውን ወንድ ስታገኝ በትክክል ትኩረት የሚሰጣት፣ ከ3 ሳምንት በፊት የተናገረችውን የሚያስታውስ፣ እሷ ከመናገሯ በፊት ማዘኗን የሚያውቅ ወንድ በቀላሉ አትለቀውም። ከዚህ ጀርባ ያለው የስነ ልቦና እውነት ይህ ነው። የሰው ልጅ የመታየት ጥልቅ ባዮሎጂያዊ ፍላጎት አለው። ይህ ከልጅነት ጀምሮ ያለ ነው። በአንድ ሰው በትክክል መታየታችን ሲሰማን አእምሯችን ኦክሲቶሲን ወይም የመተሳሰሪያ ሆርሞን ያመነጫል። እንቀራረባለን፣ እንተማመናለን፣ እንወዳለን። ከአንዲት ሴት ጋር ሙሉ በሙሉ በአእምሮና በስሜት ስትገኝ የትስስር ኬሚስትሪ በውስጧ እያነቃ ነው ማለት ነው። አብዛኞቹ ወንዶች ሴቶችን ለማስደመም ገንዘብ ያወጣሉ። ነገር ግን ልታደርገው የምትችለው እጅግ በጣም ኃይለኛ ነገር ዝም ብሎ ትኩረት መስጠት ነው። በትክክል በታማኝነትና በጥልቀት ትኩረት መስጠት። ይህ ማድረግ ትችላለህ። ራስህን በደንብ ይበት። ሶስተኛው ደግሞ ሳይቆጣጠሩ መምራት መቻል፣ the ability to lead without controlling። ይህ ባህሪ ከዚህ ዝርዝር ውስጥ ካሉት ባህሪያት ሁሉ በላይ በተሳሳተ መንገድ እንረዳዋለን። ወንድ መምራት አለበት ሲሉ ሲሰሙ የሚቆጣጠር፣ የበላይነቱን የሚጭንና በፍጹም የማያዳምጥ ወንድ ይመስላቸዋል። በሌላ በኩል ደግሞ ተቃራኒው ምላሽ አለ። ተቆጣጣሪ ለመምሰል በጣም ከመፍራታቸው የተነሳ ምንም ነገር የማይምሩ ወንዶች፣ ምንም አይነት አቅጣጫ የላቸው፣ ራዕይ የላቸው፣ ውሳኔ አይወስኑም። ለሁሉም ነገር እኔ አላውቅም የፈለግሽውን ይላሉ። እነዚህ ሁለቱም ወንዶች በመጨረሻ ብቻቸውን ይቀራሉ። ለምን እንደሆነ ልንገራችሁ። ማርከስ እና ሊና የሚባሉ ጥንዶች ነበሩ። ማርከስ እጅግ በጣም ደግ ሰው ነበር። ሊናን በጥልቀት ይወዳታል። ነገር ግን ምን ማድረግ እንደሚፈልግ በጠየቀችው ቁጥር የት እንደሚበሉ፣ የት እንደሚጓዙ፣ የወደፊት ህይወታቸው ምን እንደሚመስል ስትጠይቀው ሁልጊዜ እንደዚህ ይላል፣ አንቺው ምረጪ፣ እኔ በማንኛውም ነገር እስማማለሁ። መጀመሪያ ላይ ሊና ይህን እንደ ደግነት ቆጥራው ነበረ። ሁሉ ነገር አይጨንቀውም ያለች ለጓደኞቿ ትነግር ነበረ። ግን ከ2 ዓመት በኋላ እንዲህ አለችው፣ በዚህ ግንኙነት ውስጥ ብቻዬን እንደሆንኩ ነው የሚሰማኝ። እያንዳንዱ ውሳኔ እኔ ብቻ ነኝ የምወስነው፣ በአንድ ጊዜ ወንዱንም ሴቱንም የሆንኩ ያህል። እናም በጣም ደክሞኛል። እናም ጥላ ሄደች። መጥፎ ስለነበረ አይደለም፣ ነገር ግን አብረው ሊሸከሙት የሚገባን ሸክም እሷ ብቻዋን እንድትሸከም ስለተረደች ነው። በግንኙነታቸው ውስጥ እውነተኛ መሪነት ማለት ይህ ነው። ለህይወት ራዕይ ይኖርሃል። እሷንም ወደዛ ራዕይ ትጋብዛታለህ። አስቸጋሪ ውሳኔዎች ሲመጡ አጠፋም ማለት ነው፣ ትጋፈጣቸዋለህ። እሷ ስትፈራ አንተ ትረጋጋለህ ማለት ነው። እሷ ስትጠራጠር አንተ ግልጽ የሆነ እይታ ይኖርሃል ማለት ነው። ህይወት ስትከብድ አትፈራርስም ማለት ነው። እናም ውብ የሆነው ሚዛን እዚህ ጋር ነው። እውነተኛ መሪ ያዳምጣል። ለእሷ ብቻ አይወስንም፣ ከእሷ ጋር ይወስናል እንጂ። ለእሷ ድምፅ ዋጋ ይሰጣል፣ ለአስተያየቷ ቦታ ይሰጣል፣ ይመራል፣ ግን አይገዛም። ይህ ጥምረት ጥንካሬን፣ ልስላሴን፣ አቅጣጫና ግልጽነትን ሴቶች እውነተኛውን ሲሉ የሚገልጹት ባህሪ ነው። አይለቃ አይደለም፣ ተላላኪም አይደለም። የሚመራ የትዳር አጋሩ ፓርትነር ሁ ሊድስ እንደሚባለው ማለት ነው። በአራተኝነት ደግሞ የምንመለከተው በጣም ወሳኝ ነገር ቋሚነት፣ አለመለዋወጥ ወይም ኮንሲስተንሲ የሚባለው ነው።
በዓለም ላይ እጅግ በጣም ብርቅዬው ነገር። በህመም ስላበቃ እያንዳንዱ ግንኙነትን እንድታስብ ፈልጋለሁ። ያንተ ሊሆን ይችላል ወይም የምታውቀው ሰው። አብዛኛውን ጊዜ ግንኙነቱ የሚያበቃው በአንድ ትልቅ አስደንጋጭ ክስተት ምክንያት አይደለም። የሚያበቃው በተለዋዋጭነት ወይም ኢንኮንሲስተንሲ ምክንያት ነው። መጀመሪያ ላይ እሱ አስደናቂ ነበረ፣ አሳቢ፣ አፍቃሪ፣ ጥረት የሚያደርግ። ከዚያ ግን ቀስ በቀስ የጽሑፍ መልእክቶቹ አጠሩ፣ ቀጠሮቹ ቀሩ፣ ጥረቶቹ ጠፉ። ያቺ የወደደችው ወንድ ጠፋ። በሱ ምትክ ደግሞ የራቀ ትኩረቱ የተበተነ እንግዳ ሰው ተተካ። ፍቅሩ አልጠፋም፣ በእርሱ ላይ ያላት እምነት ግን ያው ታጣዋለች። አብዛኞቹ ወንዶች የማይረዱት አንድ ነገር አለ። ሴቶች በፍቅር የሚወድቁት በጥሩ ቀናችሁ በሚታዩ ማንነታችሁ ብቻ አይደለም። በፍቅር የሚቆዩት ግን በተለመዱና ተራ በሆኑ ቀኖቻችሁ በሚታዩ ማንነታችሁ ነው። በቫላንታይን ቀን ሮማንቲክ መሆን ለማንም ቀላል ነው። ነገር ግን ግንኙነቱ አዲስና አስደሳች በሚሆንበት በመጀመሪያ ወር ትኩረት መስጠት ለማንም አይከብድም። ጥያቄው ግን በድካም በዛለ ሰኞ ቀን ማነህ የሚለው ነው። ስራ ሲያስጨንቅህ ማነህ? እሱ አስቸጋሪ በሆነችበትና አንተ ጥረት ለማድረግ ፍላጎት በሌለ ቅጽበት ማነህ የሚለው ነው። ቋሚነት ወይም ኮንሲስተንሲ ማለት እንደምን አደርሽ ማለት የሚሰማ ቀን ብቻ ሳይሆን እሷ በየቀኑ ዋጋ ስላላት ያንን ማድረግ ማለት ነው። ቋሚነት ማለት የገባውን ቃል መጠበቅ ማለት ነው። ትልቆቹ ብቻ ሳይሆን ትናንሽ ቃላቶችንም ጭምር በቋሚነት ለማለት በሰው ፊት በምትሆንበትና በድብቅ በምትሆንበት ማንነትህ አንድ አይነት መሆን ማለት ነው። በስነ ልቦና እይታ ተለዋዋጭነት በአንድ ግንኙነት ውስጥ ሰላምን የሚያናጋ ትልቁ ኃይል ነው። አንድ ሰው አንዳንዴ ሞቅ ያለ አንዳንዴ ደግሞ ቀዝቀዝ ያለ ሲሆን አእምሯችን ወደ ጭንቀት ወይም አንግዛይቲ ሙድ ይገባል። ዛሬ የትኛው ማንነቱ ይገለጥ ይሆን ብለን ለማወቅ በመጨነቅ አእምሯችን ይዝላል። ይህ ደግሞ እጅግ አድካሚና አሰቃቂ ነው። ነገር ግን አንድ ሰው ቋሚ ሲሆን በየቀኑ ምን አይነት ሰው እንደምታገኝ ስታውቅ አእምሮ ዘና ይላል፣ እምነትን ይገነባል፣ ፍቅርም ይበልጥ ጥልቅ ይሆናል። እሷ ልትተማመንበት የምትችለው ወንድ ሁን፣ አንዳንዴ ብቻ ሳይሆን ሁል ጊዜ። ወደ አምስተኛውና ወሳኙ ባህሪ ሊመጣ ነው። ማንነቱን ያውቃል። he knows who he is። ይህ ከሁሉ ትልቁ ባህሪ ነው። ለሌሎች ባህሪያት ሁሉ ግንባታ እንደ መሰረት የሚያገለግልም ነው። ሴቶች ሁል ጊዜ በቃላት ሊገልጹ በማይችሉበት መንገድ የሚሳቡበት አንድ አይነት ወንድ አለ። እሱ ወደ አንድ ክፍል ሲገባ የሆነ ነገሩ የተለየ ነው። በጣም ድምፁን ከፍ አድርጎ የሚናገር አይደለም። ከሁሉ የበለጠ መልከ መልካምም አይደለም። ሰዎችን ለማስደመም ጥረት አያደርግም። ነገር ግን በውስጡ አንድ አይነት ጽናት ወይም ግራውንድነስ አለ። ጸጥ ያለ በራስ መተማመን፣ ማንነቱን በትክክል እንደሚያውቅና በዚያ ማንነቱ ሰላም እንዳገኘ ያስታውቃል። ሴቶች እንዲህ ይሉታል፣ ይሁን የሚስብ ነገር አለው። ወንዶች በራስ መተማመን ይሉታል። የስነ ልቦና ባለሙያዎች ደግሞ የተረጋጋ የማንነት ግንዛቤ የሴኪዩር ሴንስ ኦፍ አይደንቲቲ ይሉታል። ስለ ሁለት ወንድማማቾች ልነግራችሁ ነው። ከአንድ ቤተሰብ ይወጡ፣ በአንድ አይነት አስተዳደግ ያደጉ፣ ነገር ግን በፍቅር ህይወታቸው ፍጹም የተለየ ውጤትን ያገኙ። የመጀመሪያው ወንድም ጄምስ ህይወቱን ሙሉ ሴቶች የሚፈልጉትን አይነት ሰው ለመሆን ሲጥር ኖረ። ከአንዷ ጋር ሲሆን ቁም ነገረኛና ባህላዊ ይሆናል። ከሌላኛዋ ጋር ሲሆን ደግሞ ዘመናዊና ግዴለሽ ይሆናል። ከሌላዋ ጋር ሲሆን ደግሞ የማይወደው ሙዚቃ እንደሚወድና የማይገደውን ስፖርት እንደሚከታተል ሆኖ ይተውናል። ለእያንዳንዱ ግንኙነት ራሱን ይቀይራል። ግን አሁንም እያንዳንዱ ግንኙነቱ ይፈርሳል። ምክንያቱም ሴቶች ይሰማቸዋል እሱ እውነተኛ እንዳልሆነ። እነሱ የያዙት ትወናን እንጂ ሰውን እንዳልሆነ ያውቃሉ። ሁለተኛው ወንድም ማይክል ግን የተለየ ነው። ምን እንደሚያምን ያውቃል። ለምን ነገር ዋጋ እንደሚሰጥ ያውቃል። ከህይወት ምን እንደሚፈልግ ያውቃል። ደግ ነው ግን ተለማማጭ አይደለም። ግልጽ ነው ግን ቅርጽ የሌለው ወይም እንደ ውሃ በገባበት የሚቀየር አይደለም። እናም ትክክለኛዋን ሴት ስታገኝ ከዚህ በፊት ተሰምቷት የማያውቅ ስሜት ተሰማት። ይህ ሰው ማን እንደሆነ በትክክል አውቃለሁ አለች። እናም እሱን በፍጹም መልቀቅ አልፈራችም። ማንነቱን የሚያውቅ ወንድ ከግንኙነቱ ማረጋገጫ ወይም ቫሊዴሽን አይፈልግም። እንዲወደድ ብሎ ሴቶችን አይቀይርም። ሰውን ለማስቀረት ሲል ራሱን አያጣም። በዚህ ምክንያት እሱ ጠንካራ፣ እውነተኛና መሰረት ያለው በመሆኑ ትክክለኛዋ ሴት ትተማመንበታለች፣ ታከብረዋለች፣ በጥልቀት ትወደዋለች። ማንነትን ሳታውቅ ስሜታዊ መረጋጋትን ወይም እውነተኛ መገኘትን ወይም እውነተኛ መሪነትን ወይም
ቋሚነትን ልትገነባ አትችልም። እንግዲያውስ መጀመሪያ የጠየቅኩን ጥያቄ በድጋሚ ልጠይቅ ነው። ለምንድነው አንዳንድ ወንዶች በፍጹም ብቻቸውን የማይሆኑት? ለምንድነው ፍቅር የሚከተላቸው ብለህ አስበህ ታውቃለህ? አሁን እሱ እድል እንዳልሆነ ታውቃለህ። መልክም አይደለም፣ ገንዘብም አይደለም። እሱ ስሜታዊ መረጋጋት ነው፣ እውነተኛ መገኘት፣ ሳይቆጣጠሩ መምራት መቻል፣ ቋሚነት ነው እና ከሁሉም በላይ ማንነትን ማወቅ። እነዚህ ባህሪያት ያሉህ ወይም የሌሉህ ተብለው የሚፈረጁ አይደሉም። እነዚህ የምትገነባቸው ባህሪያት ናቸው። በየቀኑ ለህመም በምትሰጠው ምላሽ፣ ለምትወዳቸው ሰዎች በምትገኝበት መንገድ፣ ማንም በማያይ ሰዓት ራስን በምትጋፈጥበት መንገድ። በመጨረሻ ላካፍላችሁ የምፈልገው እውነት ይህ ነው። ትክክለኛዋ ሴት ፍጹም የሆነ ወንድ አትፈልግም። የምትፈልገው እውነተኛ ወንድ ነው። መረጋጋት ያለውና የማይለዋወጥ ወንድ፣ ስለ ድክመቶቹና ስለ እንከኖቹ ታማኝ የሆነ፣ ራሱን ለማሳደግና ለመለወጥ ቁርጠኛ የሆነ ወንድ። ያንን ወንድ ለራሷ ብላ አይደለም፣ መጀመሪያ ለራስ ስትል። ምክንያቱም ይህንን የውስጥ ስራ የሰራ ወንድ በፍጹም ብቻውን አይሆንም። ሴቶች የሚያሳድዱት አይደለም፣ ነገር ግን ትክክለኛዎቹ ሰዎች ወደ እርሱ ስለሚሳቡ እንጂ በተፈጥሮ በጥልቀት በዘላቂነት። ይህ ቪዲዮ ልብን ከነካው አንድም ቦታ እንኳን ያንተን ታሪክ የሚመስል ከሆነ 3 ነገሮችን እንድታደርግ ፈልጋለሁ። አንደኛ ይህን ቻናል ሰብስክራይብ አድርግ፣ ምክንያቱም በየሳምንቱ እንደዚህ አይነት ጥልቅ ጉዳዮች እናነሳለን። አብዛኛው ሰው ለመነጋገር የሚፈራቸውን ግን ሁሉም ሰው ሊሰማቸው የሚገቡ እውነቶች። ሁለተኛ ከታች አስተያየት መስጫው ላይ ከነዚህ 5 ባህሪያት መካከል የትኛው ይበልጥ ማዳበር እንዳለብህ ይሰማል? ያንተ ታማኝነት አስተያየቱን ለሚያነብና እንዳንተ ለሚታገል ሌላ ሰው ብርታት ሊሆን ይችላል። ሶስተኛ ይህን መልእክት መስማት ለሚገባው ለምታውቀው ሌላ ወንድ አጋራው፣ ድክመቱን ለመንገር ሳይሆን በእውነት ስለምታስብለት። በሚቀጥለው ቪዲዮ እንገናኛለን። እስከዚያው ጊዜ ራስን ጠብቅ። ይገባሃል።